ትጉሃን የተባሉ 200 መላእክት በሰማይ የነበራቸውን ክብር ትተው ወደ ምድር ወረዱ። ከመላእክትና ከሰው ልጆች ግንኙነት የተወለዱት ፍጥረታት ኔፍልም ወይም ግዙፎች ተባሉ። በመቀጠልም ሰውን መብላት ጀመሩ። ዛሬ አብረን የምንጓዘው ወደ ኋላ ይሆናል። የታሪክ መጻሕፍት ገጾች ወደ ተቀደዱበት፣ ሳይንስ አጥር ወደ በጀለትና ሃይማኖታዊ ድርሳናት በሚስጥር ወደ ታሸጉበት ዘመን። መስታወት ውስጥ ስንመለከት የምናየው የሰው ልጅ በዚህ ምድር ላይ የኖረ ብቸኛ ባለ አእምሮ ፍጥረት ነው ወይስ ከኛ በፊት ምድርን በጭካኔ የገዙ ቁመታቸው ደመና የሚነካ ጉልበታቸው ተራራን የሚንድ ሌሎች ነበሩ? ዛሬ በትረካ አድማስ በመጽሐፈ ሄኖክ ውስጥ በሰፊው የሰፈረውን ስለ መላእክት ክህደትና ስለ ኔፍሊሞች ወይም ስለ ግዙፎቹ የሚነገረውን አስፈሪ እውነት በዝርዝር ፍተሻ እናደርጋለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ስለ ጥንታዊው ዓለም ያላችሁ እይታ ለዘላለም ይለወጣል። ታሪኩ የሚጀምረው በኤርሞን ተራራ ላይ ነው። መጽሐፈ ሄኖክ እንደሚነግረን ትጉሃን የተባሉ 200 መላእክት በሰማይ የነበራቸውን ክብር ትተው ወደ ምድር ወረዱ። መሪያቸው ሴሚያዛስ ይህንን ነገር ብናደርግና ባይሳካልን ቅጣቱን እኔ ብቻ እቀበላለሁ ሲል፣ የቀሩት መላእክት ግን አይሆንም፣ ሁላችንም እንማማላሉ። በኤርሞን ተራራ ላይ የገቡት መሐላ የሰው ልጅን ታሪክ ለዘላለም ቀየረው። እነዚህ መላእክት የሰው ልጆች ቆንጆ ሴቶች አይተው ተመኙ፣ ከነርሱ ጋርም ተቀላቀሉ። ይህ ግንኙነት ግን ተራ ስሜት አልነበረውም፣ ተፈጥሮን የጣሰ የታሪክ ስህተት እንጂ። መላእክቱ ለሰው ልጆች ያልተፈቀደ የሰማይ ጥበብ ይዘው መጡ። አዛዚኤል ለወንዶች የጦር መሳሪያ መስራትን፣ ሰይፍና ጋሻን አስተማረ። ለሴቶቹ ደግሞ ኩልን፣ ጌጣጌጦችንና ራስን ማስዋብን አስተማረ። ይህ ያልተፈቀደ ዕውቀት የሰው ልጅ ልብ በትዕቢትና በጦርነት አበከለው። ከዚህ በኋላ የተፈጠረው ነገር እጅግ አስደንጋጭ ነገር ነው። ከመላእክትና ከሰው ልጆች ግንኙነት የተወለዱት ፍጥረታት ኔፍልም ወይም ግዙፎች ተባሉ። እነዚህ ፍጥረታት መካከለኛው ቁመት ያላቸው አልነበሩም። በመጽሐፈ ሄኖክ አገላለጥ ቁመታቸው 3000 ክንድ ይደርስ ነበር። አስቡት፣ 3000 ክንድ ማለት። ግዙፎቹ እያደጉ ሲሄዱ የምድር ሀብት አልበቃቸው አለው። መጀመሪያ የሰው ልጅ እህልና ከብት በሉ። በመቀጠልም ሰውን መብላት ጀመሩ። ምድር በደም ተጨማለቀች። ግዙፎቹ በሰዎች ላይ ብቻ ሳይሆን በእንስሳትም ላይ በደል አደረሱ። ዝንጀሮን ከሰው፣ አንበሳን ከንስር ጋር በማዳለቅ ቺሜራ የተባሉ አስፈሪ ዲቃላ ፍጥረታትን ፈጠሩ። በዓለማችን ዙሪያ የሚገኙትና በቶን የሚመዘኑ ግዙፍ ድንጋዮች እንዴት ተነሱ? ሳይንቲስቶች ሊሆን አይችልም የሚሉትን እነዚህን ግዙፎች በቀላሉ ያከናውኑት ነበር። የጥንቷ ግብፅ ፒራሚዶች፣ በሊባኖስ የሚገኘው በአልቤክና በደቡብ አሜሪካ የሚገኙት ግዙፍ ግንቦች የእነዚህ ሌሎች ኃይላት እጅ አለበት የሚሉ ብዙ የታሪክ ተመራማሪዎች አሉ። ቅድም ከጠቀስናቸው ግፎችና ጭካኔዎች በኋላ የምድር ጩኸት ወደ ሰማይ ደረሰ። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሩፋኤልና ኡራኤል የምድርን ግፍ አይተው ወደ ፈጣሪ ያመለከቱ። ፍርዱም መጣ። መጀመሪያ ግዙፎቹ እርስ በርሳቸው እንዲፋለሙና እንዲጠፋፉ ተደረገ። አባቶቻቸው ወይንም የወደቁት መላእክት ልጆቻቸው ሲታረዱ እያዩ እንዲሰቃዩ ፈረዱባቸው። በመቀጠልም መላእክቱ በጨለማ ጉድጓድ ውስጥ እስከ ዕለተ ደይን ታሰሩ። ነገር ግን ምድር ከረከሰች ዘር መጽዳት ነበረባትና ታላቁ የጥፋት ውሃ ወይም የኖህ ጎርፍ የመጣው ሰውን ለማጥፋት ብቻ አልነበረም። ዋናው ዓላማው የኔፍሊሞችን የረከሰ ዘርና አስፈሪ ዲቃላ ፍጥረታትን ከምድረ ገጽ ለመደምሰስ ነበር። ኖህ እና ቤተሰቡ
በዘራቸው ንጹህ ስለነበሩ ብቻ ተረፉ። ከዚህ በኋላ ነው እንግዲህ አስደንጋጭ ጥያቄ የሚከሰተው። ትልቁ ሚስጥር የሚጀምረው እዚህ ጋር ነው። መጽሐፍ ቅዱስ ከጥፋት በኋላ ግዙፎቹ በምድር ላይ ነበሩ ይላል። የዳዊት ባላጋራ የሆነው ጎልያድ፣ የባሳን ንጉሥ አግ እና በከነዓን ምድር የነበሩ የኢናቅ ልጆች፣ እነዚህ ሁሉ ከየት መጡ? አንዳንድ መላምቶች እንደሚሉት ከመላእክቱ አንዱ ከጥፋት ውሃ በኋላ በድጋሜ ስህተት ፈጽሞ ሊሆን ይችላል። ሌሎች ደግሞ የኔፍሊሞች ዲኤንኤ በኖህ ልጆች ሚስቶች አማካኝነት ወደ አዲሱ ዓለም ተሻግሮ ሊሆን ይችላል ይላሉ። እነዚህ ድህረ ጥፋት ውሃ የመጡ ግዙፎቹ እንደ ቀድሞቹ ባይረዝሙም አሁንም ከሰው በላይ ብርቱና አስፈሪ ነበሩ። በዓለም ዙሪያ የሚገኙ ጥንታዊ አፈ ታሪኮች እንደ ግሪኩ ዙስ እና ቲታኖች የዚሁ ታሪክ ቅሪቶች እንደሆኑ ይታመናል። ዛሬም በዘመናዊው ዓለም በሳይንስና በቴክኖሎጂ ስም የሚደረጉ የዘር ማዳቀል ሙከራዎች ወይም ጄኔቲክ ኢንጂነሪንግ የጥንቱን የኔፍሊሞች ታሪክ እያስታወሱን ነው። የሰው ልጅ ተፈጥሮን ለመቀየርና አማልክት ለመሆን የሚያደርገው ጥረት መጨረሻው ምን የሚሆን ይመስላችኋል? የኔፍሊሞች ታሪክ ዝም ብሎ የተረት ተረት አይደለም። በትዕቢትና በግፍ የተሞላ ኃይል መጨረሻው ጥፋት መሆኑን የሚያስጠነቅቅ ዘላለማዊ መልእክት ነው። ይህ ትረካ አድማስ ነው። ስለ ኔፍሊሞች የምታውቁትን ወይም የሚያጠራጥራችሁ ነገር በኮሜንት መስጫ ላይ አጋሩን። ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ የትኛውን ጥንታዊ ምስጢር እንድተረክላችሁ ትፈልጋላችሁ? ሐሳባችሁን አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።